መቀበልኝ አንፈልግም። ሰውን ለመርዳት ከፈለጋችሁ በቅን ልባችሁ ካላስ በቃ አለቀ። እሺ ጋይስ፣ እሷ እዚህ እግሯ ተቆርጦ እንደዚህ እያቃሰተች እናንተ ለፎኑ እንትን አትበሉ። እሺ ጋንዬ ዋትሳፕ ላይ ያልሽ እስቲ ነይ። ቴንኪዩ እናመሰግናለን። እኔ ከአንቺ ጋር ከጨረስን አንድ ብቻ ነው የሚቀረን ማለት ነው። ቴንኪዩ በጣም ነው የምናመሰግነው። እግዚአብሔር ይስጥሽ፣ ተባረኩ፣ ብሩክ ሁኑ። ሀያሌ ሰው አለ። አንድ ሰው ነው የምንፈልገው። ሰኒ እስቲ አንድ ሰው ፈልጊ ውዴ፣ አንድ ሰው እስቲ ፈልጊ። እንደው ትኬት ቆረጥ ቢያደርግልን ውዴ፣ አንድ ሰው እስቲ ትኬት ቆረጥ። ቤተሰቦቻችን የሉ መሰለኝ። ሳሪ የት ሄደው ነው ማሬ? ቤተሰቦቻችን ገንዬ ያልሽ ዋትሳፕ ላይ ጽፌልሻለሁ። እሺ እስቲ ቆይ አንዴ፣ ቆይ ገንዬ እናቶች ስልክ ውስጥ ይላል። ቆይ you will buy seriously please ማነው ስሙ? ሄሎ አይ ነሳሪ ወይ እንዴት ነሽ? እግዚአብሔር ይመስገን። እኔ እችላታለሁ። ሳሪ ግን ፔፓል ፈልጋለሁ። እኔ ለንደን ነው የምኖረው። በፔፓል ምልክለት ሰው ካለ ይህን ውድ በኢትዮጵያ ብር አትቆርጭልንም? ፔፓል ምናምን የለንም። በኢትዮጵያ ብር እንዴት ልላከች? በምን ልካለሁ? እኔ እዚህ ለንደን ነው የምኖረው። ወደ ኢትዮጵያ ምናምን ልከሽ አታውቂም? ኦኬ ወደ ኢትዮጵያ ልላክ በዚህ ከዚህ። እሺ 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 የኢትዮጵያ አካውንት ከሰጣችሁኝ ልካለሁ ቆርጥላታለሁ። እንሰጥሻለን። አሁን የሚገርመው ከእንትን ምንድን ነበረ መሰልሽ ከሳውዲ እስከ ኮምቦልቻ ድረስ ማክሲመም እንደተባለው ወደ 60 ሺህ ብር ይፈጃል። ምንም ችግር የለም ታዲያ ምንም ችግር የለም። ይችለውን ኤኒታይም የሚችለውን ቆርጣለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ስልክሽን ትሰጭኛለሽ? እሺ እሺ 05 ፕላስ ልበል? አዎ 075 ፕላስ ያ 044 ነው እኛ ወይም አንቺ 075 39 075 እንደዛ አይደለም። ፕላስ ልበል ሳልን ፕላስ 75 እሺ የኔ ልስጥሽ? ሳሪ እኔ ልንገርሽ። የኔ ልስጥሽ የምር በጣም ነው ምናመሰግናለሁ። ይሄን ልስጥሽ? ያንቺን ስጪ። ፕላስ 971 በይ። ትችላላችሁ፣ በቤት ትችላላችሁ። በጣም ነው የምትችሉት። አውዴ በጓየኔ እንግሊዘኛ ላይ ያው እሺ ውዶች፣ የኔ ልስጣት። የኔ ነው የሚቀለው ውዴ። መርቁልኝ ማርያምን፣ መርቁልኝ እመቤቴን። መርቁልኝ ማርያምን። እንደው ፈጣሪ እንደው እመቤቴን እንደዚህ ህይወታችሁን ብርት ያርግላችሁ። እንደዚህ በደቂቃ እግዚአብሔር መጥቶ ህይወታችሁን ልውጥ ያርግላችሁ። ማርያምን በጣም ነው የምትችሉት። በቃ ማርያምን ሰው ረሃ ሲሆን ልቡ ንጹህ ሲሆን ሁሉ ነገር ነው የሚሳካለት። ልቡ ንጹህ ያልሆነ ሰው መቼም ሊሳካለት አይችልም። መቼም በቃ መጀመሪያ እናንተ ልባችሁን ንጹህ ማድረግ አለባችሁ። ዛሬ ትናንትና ልክ አሁን እሷ ሰምታችኋታል። እኔ ስረዳ ነበር አለች። እሷ የረዳችው እርዳታ ነው ዛሬ ላይ ለእሷ እየተደረገላት ያለው። ዛሬ እናንተ ሰው ሲታመም ስትሳለቁ፣ ሰው ሲታመም ስታንጓጥጡ፣ ሰው ሲታመም ምንም ነገር ሰፖርት ሳታደርጉ፣ ሰው ሲታመም በዘር በሃይማኖት በጎጥ እየሄዳችሁ ምንም ነገር ሳታደርጉ ነገ እናንተ መዳረሻችሁን አታውቁም። ወጥታችሁ የደም እንባ ብታለቅሱ የዘራችኋትን ነው የምታጭሉት። ግደሉኝ ማንም እንኳን ብር ቀርቶ ባፋችሁ አይዟችሁ አይላችሁ። ምክንያቱም ሰው የዘራውን ነው የሚያጭለው። አያችሁ እሷ ምን አለች? እኔ ሰው ስረዳ ነበር አለች። በቃ ሰው ማለት ይሄ ነው፣ የዘራውን ያጭዳል። ማንኛውም ሰው በጣም ብዙ ህመምተኞች አሉ፣ ግን ለመረዳት በጣም ይቸገራሉ። ምክንያቱም ትናንትና በብዙ መንገድ ሰዎችን ሲያንጓጥጡ የነበሩ፣ ሰዎችን ሰፖርት ሳያደርጉ የነበሩ፣ ሲስቁ ሲሳለቁ፣ ዘር ሃይማኖት ተከበው በብዙ መንገድ ሲሆኑ የነበሩ ነበሩ። ስለዚህ እናንተ የዘራችሁን ማጨድ ከፈለጋችሁ ጥሩ ነገር ዙ። በቃ ይህንን ነው። በተለይ እዚህ ስደት ላይ ያላችሁ ሰዎች ከዚህ ነገራችሁ ተማሩ። ጋይዝ አውሮፓ የምትኖሩ አንድ ሰው አላችሁ፣ ቢያንስ አንድ ትኬት ይቀረናል። ልጆቼ፣ ማኖቼ፣ ፍቅሮቼ አንድ ትኬት እሷ እህታችንን ሰፖርት እንድታረጓት እንፈልጋለን። ታሪ ቁጥርሽን አልሰጠሽኝም። እያወራሁ እኮ ነው። አንቺ ነሽ የሌለሽ። ፕላስ 971
971 52 አልሽ 52 እሺ 72 80 እሺ ሳሪ 80 አንድ ብለሽ 77 8177 ኦኬ ሴቭ አደረግና ቴክስት አደረግልሻለሁ። እሺ እዚሁ ላይ ያለሽ አይበልሽ። እሺ ጋይስ ሌላ የተለየ እርዳታ የምታረጉላት ሰዎች አዚዛ ቤት ትገባለች። ላይክ እንደዚህ ለመድኃኒት የሚሆናት ከኮምቦልቻ ተነስታ ደሴ የምትሄድበት ከዛ ደግሞ ደሴ ለምበለው ለምትጠጣው አንዳንድ ነገሮች ያው እሷ ወደ ወረባቦ ስለሆነ አገሯ እንግዲህ እዛ አትሄድም። ለአልጋ ለምን የሚያስፈልጋት የምታግዟት ሰዎች አግዟት። እኔ አሁን አንድ ትኬት ይቀረኛል። እባካችሁ እንደምታዩት አንድ እግሯ ያው ተቆርጧል። ስለዚህ አንድ ትኬት እኔ አግዛታለሁ፣ እኔ ትኬቷን እችላለሁ የምትሉ ካላችሁ እባካችሁ በተለይ መቼም የኛ ደሞዝ ያቺ አሁን ለእሱ አንድ ትኬት ብንቆርጥ የአንድ ደሞዛችን ናት። ትረዱናላችሁ አረብ ሀገር ያለን ሰዎች እናንተ ከኛ ስለምትሻሉ እባካችሁ አንድ ትኬት እንቆርጥላታለሁ የምትሉ ካላችሁ እባካችሁ አውሮፓ ያላችሁ ሰዎች እንዳሉት ብትተባበሩ ደስ ይለኛል። እባካችሁ አንድ ትኬት ነው የሚቀራት፣ ለእሷ ነው። ትኬት እቆርጥላታለሁ የምትሉ ሰዎች ካላችሁ እባካችሁ ውዶቼ እባካችሁ አላችሁ፣ እዚህ አስገባችኋለሁ። ሴቶችም ሆነ ዛሬ እናቶች ቀን ነው። በዚህ በእናቶች ቀን ጥሩ ስራ ስሩ። ባለችበት ሁኔታ እንደምታያት ነው። ስለዚህ እባካችሁ በተለይ አውሮፓ ያላችሁ ሰዎች እኔ ወይ አክስት ያለች አለች ሞኒቷ ታንሳ እኔ እኮ በቃ ወይ አዚዛ ስትከፍት ሆነ አደርጋለሁ። ሳሪ እንትን አካውንት ምንድን ነው ስለሆነብኝ የእነሱ አካውንት ራሳቸው ስለሚሰጡ ለምሳሌ ቅድም ኢሱ የገባው ቃል አለ 10 ሺህ ብር አንተ ምናምን ታደረጉና ያንን ሰፖርት ታደረጓታላችሁ። አሁን እኛ ይችን ትኬት እንደዛ ከሆነ እዚህ አንቺ ጋር ኦን ስታደረጊ እንትን አደርጋለሁ። እሺ የሚልኬ በጣም አመሰግናለሁ ወንድሜ። እርግብ ደግመሽ መግባት ትፈልጊያለሽ? አንቺ ስርዓት ይኖርሽ እንዳሰብሽ የለም። እግሯ በካንሰር ምክንያት ተቆርጦ ነው የምትኖረው። ሳውዲ አረቢያ የት ነው ያለችው? ጅዳ ወይስ የት ነው? ነች ከተማ ነው ያለች። እግሯ ተቆርጦ ነው ጋይስ። ያለ ጋይስ አመሰግናለሁ። ቴንኪዩ ለምታረጉን ሰፖርት። አንድ ሰው ባካችሁ፣ አንድ ሰው ነው የምፈልገው እባካችሁ። የቲኬት ኦፊስ ያላችሁ ካላችሁ ብትተባበሩን ደስ ይለኛል። እንደገና ደግሞ ወይ ግን እንዴት ነሽ? እሺ አሁን የኢትዮጵያ አካውንት እንስጥሽ ወይስ እንዴት ነው? ነገ ታስገቢላታለሽ። አንድ ሰው ነው የምንፈልገው። አንድ ሰው ትኬት እንድቆርጡላት። ግራ እግሯ ነው ቀኝ እግሯ ነው የተቆረጠው። አንድ እጇ ፓራላይዝ ሆኗል፣ መስራት አይችልም። ስለዚህ እንግዲህ እሷ መሄድ አትችልም ራሷን ችላ። የኢትዮጵያ አየር መንገድ ብቻዋን አይፈቅድም። ስለዚህ ምናልባት ይህንን ነገር እንትን የምትሉ ቲኬት ኦፊስ ያላችሁ ካላችሁ ብትተባበሯት ደስ ይለኛል። ሀበሻዊት ሰላም ነው? ሰላም እንዴት ናችሁ? አለን። እንዴት ነሽ? ደህና። እንዴት ነሽ? ላታለሁ ሀበሻዊት እሺ። እኔ ቆንጆ የት ነው ያለሽ? ምህረት ጎልድ ነኝ። ግን ያው እንትን ነው እዚህ ዱባይ ነኝ። ቆር ሰጥሻለሁ እኔ በካሽ። እሺ ማለት በዚህ ታስገቢያለሽ? አካውንት እንስጥሽ ወይስ በኢትዮጵያ? በፈለግሽው ችግር የለም። ጥሩሽ። የትኬቱ ዋጋ ጠይቀን ምንም ያክል እንትን ቢኖረው ትቆርጭላታለሽ። በጣም ቴንኪው ምህረትዬ። ምህረት ጎልድ ስልክሽን ትሰጭኛለሽ? 056 ምህረት ጎልድ ታቋታላችሁ ጋይስ? 05 056 23 74 24 በጣም ነው የምናመሰግነው። ይኸው ምህረትዬ በ77 ሀይ ብዬሻለሁኝ። እስኪ በራሴ በግል ቁጥሬ በግል ሳይሆን በስራ ቁጥሬ ችግር የለውም ስጭኝ አስገባል። ይኸው ሀይ ብዬሻለሁ።
እሺ ጥሩ። እዚህ ጋር አንድ ጊዜ ትጠብቁናላችሁ እና ሳኒ ዳኒ ትራቭልን አንድ ጊዜ ልጠሪልን ትችያለሽ? እናቃታለን። ታቋታላችሁ? መረጎልድ ኧረ ተው ታቋታላችሁ? ምረት አንዳንድ ቀን ጎልድም እየመጣሽ ስጭ ነው እንዲ አንዳንድ የኔ ቆንጆ ደግሞ ዛሬ የሚገርመው ልጅቷ ራሱ አውቃታለሁ እያለች ነው። እቺ ታማሚዋ ማለት ነው። ሜርሲ ናት እንዴ? ሜርሲ ምህረት ጎልድ በሌላ አካውንት ነው የገባሁት። ለዛ ሌላ አካውንት አለኝ። የኔ ውድ ጎልድ ነው የምትሸጪው ማሬ? ጎልድ እንደሪም ጎልድ አንዳንድ ቀን ታዲያ እየመጣሽ ቤቱን አባርኪም ውዴ። ጎልድ ሻጭ እኮ ይባርካል። አንዳንድ አትመጭም ማሬ? ቤቱን አታውቂም ሰርጊ ኔ ቆንጆ በጣም ነው የምወድሽ። ይህኔ ለሊት እንዴ ጎልድ ሻጭ ሆነሽ ባትወጂ ነበር የሚገርመኝ ውዴ። አንቺማ ውደጂኝ እንጂ ማሬ፣ ውደጂ ውደጂ፣ በደንብ ውደጂኝ እንጂ በጣም ውደጂ። አመሰግናለሁ ምረትዬ፣ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። ፈጣሪ እውነት የምር የእውነት በጎደለ ይሙላልሽ። በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ እህቶቻችን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ካላችሁ ላይ የምር ካላችሁ ላይ በተለይ አረብ ሀገር የምትኖሩ ስፔሻሊ ከዚህ ሞላ ጎደለ ከሚባልበት ህይወት ላይ ከዚህ ከምንደርቀው ላይ አንስታችሁ ለእንደዚህ ለእህቶቻችን የምታደርጉ ሰዎች እግዚአብሔር አምላክ በወጣ ይተካ። የምር በጣም ነው የማመሰግነው። አንድ ጊዜ ቆይ ዳኒ ትራቭልን እንጥራና ቤትሽ እንደው በወርቅ እንጎጥቆጥ ውዴ። ይህን ውድ ምረትጌ አንዳንድ ቀንም እኛ ጋር እየመጣሽ በይ። ሰኒ ዳኒ ትራቭልን ትጠሪልኛለሽ አንዴ? ሳሪ አይ ቲንክ ተኝቷል መሰለኝ። 2 ሰዓት ዋል 1 ሰዓት ጀምሮ እንትን ነው ስልኩ አያነሳ። ዳኒ በጣም ስራ የሚሰራ ሰው ያስፈልገዋል። ሰኒ እኔ ታውቂያለሽ ትኬት በየትኛውም ኤኒ ታይም አስቆርጣለሁ። እኔ ደግሞ ከዳኒ ውጭ እሺ እንደዚህ እናድርግ። እሷንና ከዛ ኢክሩን እንትን እንላታለን፣ ሴቭ እናደርገዋለን። ቅድም ከእንትን ያለችው ሴት አለች። እኔ ከዳኒ ትራቭል ነው ጋይስ የምቆርጠው። ከዳኒ ማን ነበረች? ከዳኒ ነው የምንቆርጠው። ዳኒ ብዙ ጊዜ እኛ ቤት እየመጣ በብዛት ጥሩ ነገር ይሰጥልናል። ስለዚህ እኔ ከዳኒ ትራቭል ነው የምቆርጠው። ብዙ ጊዜ ነፃ ትኬት ይሰጥልናል፣ ቅናሽ ያደርግልናል። አያችሁት? ብዙ ጊዜ እኔ ቤት የሚመጣው ዳኒ ትራቭል ነው ጋይስ። ካላስ ቆይ እንደዛ ነው መሆን ያለበት። እዚህ ለዛ ነው ጋይስ። እኔ ዳኒ ትራቭል አይታችሁ ከሆነ እኛ ቤት በመጣችሁ ቁጥር አዎ በጣም ቅናሽ ያደርግልናል፣ ጊቫዌይ ይሰጠናል። ማርያምን በመጣችሁ ቁጥር አይታችሁ ከሆነ ስለዚህ አሁን ብር ሳገኝ እኔ ወደ ሌላ ገሸሽ ልል አልችልም። ሳሪ በቄ ጥሩ ነው። አሁን በቄ መጥፎ ነው ያለ ሰው አለ አቃጣሪ አለቅላቂ ወጣኝ አልኩኝ አለብላቢ። እናንተ ከነገሩ ውጭ ሳሪ በቄ ጥሩ ነው አልኩ ወጣኝ። የሚያግዘኝን ነው እንትን የምለው እኔ ዳኒ ያግዘኛል። ብዙ ልጆች ለማሪ ለምን ልንገራቸው ብዬ ነዋ። ከዛ ሂዶ ያቃጥሩና ሳሪ ቤት ስም ሲጠራ ምናምን ተብሎ ደግሞ እንደባለፈው ሌላ ነገር ይፈጠራል። ተረዳሽን? እኔ እያልኩ ያለው ዳኒ አይተሽ ከሆነ ብዙ ጊዜ ና ስለው ይመጣል፣ እንትን በልልኝ ስለው ይመጣል። ብዙ ጊዜ ትኬት ነፃ ይሰጠናል። በስ ቀላል ቦልካቸው ሁኔት ነሳ እባላለሁ። ከዛ ወይ ሩትዬ፣ እሺ አመሰግናለሁ ሩትዬ። ስለዚህ ይኸውልሽ አዚ አሁን እኛ ትኬት ሩት 1 ሀበሻዊት 2 ሀበሻ ጎልድ ማለት ነው። ወይኔ ዋርኒንግ ሰጣቸው። አየሽ? አዎ እኔም ፈርቻለሁማ። ችግር የለም እንትን ትላለህ። ከዛ ሩት 1 ሀበሻ ጎልድ 2 ማን ነበረ 3 ጥጋቡ ታፈሰ 3 አይደል? እንደገና ደግሞ ማን ነበረች? እናንተ አንዷ ከኬክ ገነት ከዩቲ እና ሀበሻ እና ጥጋቡ 4 ናቸው። ገን ይኸው እዚህ ጋር እሺ ጥሩ። ስለዚህ እነሱን 4 ይኸውልሽ አሁን እሷንም
ሀበሻዊትን ይኸው ሀይ ብያታለሁኝ እኔ። ከዩኬ ሀይ አለችሽ? ሀበሻ ጎልድ። ከዛ እዚህ ጋር ደግሞ ማን ነበረች አላ? ገኒ። ገኒ ችግር የለም ጥጋቡ ታፈሰ እንትስሎ። እሺ ስለዚህ አዝዬ ጥጋቡ ታፈሰ 1፣ ገኒ 2፣ እንደገና ደግሞ ዛሬ መዞር ትችላለሽ ካሜራውን ወደ አንቺ። ሩት 3፣ ጥጋቡ ታፈሰ 4 አድርገናል። ይሄ ትኬት የ4 ነው። ለእሷ ከሳውዲ እስከ ኮምቦልቻ ድረስ ይዟት ከሚሄደውና እስከሚመለሰው ድረስ የ4ቱም ሰው ተዋቶ ደርሶ መልስ ስንት ነው ብለን የእሱንና የእሷን አድርገን አንድ ላይ ሂሳብ ነው የምናደርገው። ምክንያቱም እሱ ማለት እሷ ናት፣ እሷ ያለሱ መሄድ አትችልም። ስለዚህ ጠቅላላ ብሩን ሲነግረን ለ4 እናካፍላቸዋለን። እሺ ትረጅ ተረድቻለሁ። ለ4 እናካፍልና እነዚህን ሰዎች ለ4 ካካፈልን በኋላ የእያንዳንዱ የሚደርስባችሁ ይሄ ነው ብለን እንሰጣቸዋለን። ምክንያቱም የደርሶ መልስ የእሱ የደርሶ መልስ እና የእሱ አንድ ትኬት 4 ናቸው ጋይስ፣ 4 ናቸው። 4 ዋን ወይ ነው የነሱ 4 ናቸው። እሺ ስለዚህ ዋን ወይ ነው የእሱ ደርሶ መልስ ነው። ቤተሰብ ደርሶ መልስ ስለዚህ 4 ናቸው። ስብራት ይውልሽ ጥጋቡ ታፈሰ፣ ሩት ለንደን ያለችው፣ ከዛ ሀበሻ ጎልድ፣ ከዛ እንትና ወኒ 4 ጉዲ 4 ያዋጡትን እኮ ነው ያዋጡትን ነው። እነሱ ምን ተረድተው ነው? በቃ 4 ናቸው። ስለዚህ የአንድ ሰው ትኬት አንድ ሰው ይችላል ብለን ነው ያስገባናቸው። ገባችሁ? የአንድ ሰው ትኬት 60-70 ሺህ ብር ከሆነ ከተወደደባቸው ለ4 እናካፍላቸዋለን። ምክንያቱም እነሱንም እንዳንጎዳ ትረዱኛላችሁ። እዚህ ትኬት የሆነ ቀን ይጨምራል፣ የሆነ ቀን ይቀንሳል። ስለዚህ ነገ እኔ ለነሱ የዳኒ ትራቭልን አካውንት ሰጣቸውና ዳኒ ትራቭል ትኬቱ ይሄ ነው ብሎ ሲለን እናስተካክልና ይካፈላሉ ማለት ነው። ቀለል ያለ 50 ሺህ ብር ብቻ ከሆነ ግን 4 ይሆንና 50 ሺህ ብሩን ለእጇ እናደርገዋለን። በ150 ሺህ ብሩ ደግሞ ትኬቱ ይቆረጣል ማለት ነው። አዚ ተስማማ? ተስማምቻለሁ። እኔ ማለት በጣም ተስማማ። ወጣለች፣ ችግር የለም ተስማማች። እንዲህ ነህ? እግዚአብሔር ይመስገን። ሁሉ አለን። ሰላም አለን። አካውንቷን ንገረኝ እስኪ። የሚገባበት የቲኬቱን አይደለም ኖርማል ነው አስገባው። ስጫት አዚ ጎረጎር ወጣ ሳርዬ ተስማምቻለሁ። ይኸውልሽ ይሄ ነው ትክክለኛ። ይሄ ነው አካውንት። ቶሎ መለስኩ። በቃ አይ ብዬሻለሁ። እዛ እኔ አካውንት የምትፈልጉ ያዙ። ለአዚዛ ያዙላት። ሌላ ነገራቱ ያዙ 1000 71 54 52 182 ማነው ስሙ? ስክሪንሾት ስላደረኩት ስሙን ንገሪ። ዳሽን ባንክ ነው። እሺ አንድ ጊዜ ቆይ፣ ፋጡማ ምናምን ነው የሚለው። ቆይ ክራስማች ቆይ አንድ ጊዜ ላረጋግጥልህ ወንድሜ። ክራስማች ሕክምና ያስፈልጋታል የምትሉ ልጆች ማለት ነው። አዙ ቤቷን ከፍታ አሁን ትጠብቃቸዋለች። እዛ ኑ እና አካውንቱ ይለቀቃል። እዛ ሄዳችሁ እንትን በሉ። በቃ እዚህ ጋር ሳርዬ በጣም ወጣይም በጣም ነው የምናመሰግነው። አሁን እኔ ልጅ እሙዬ ምን እንደማደርግ ልንገርሽ። ከሁሉም 50 ሺህ ብር እናደርግና ከሀበሻ ጎንድ 50 ሺህ ብር፣ እንደገና ደግሞ ከጥጋቡ 50 ሺህ ብር፣ ማን ነበረ ከሩት 50 ሺህ ብር፣ ገኒ 50 ሺህ ብር እናደርግና 200 ሺህ ብር ይሆናል። ይሄ ትኬቱን ችሎ ሲተርፍ ለእሷ እንሰጣታለን። በጣም ነው የምናመሰግነው በእውነት። ይህን ራሱ ስንት ሰዓት ሙሉ ትናንትና ከትምህርት ወዲያ አራጋው ነው ስሟ። እሺ ፋጡማ ተስፋዬ አራጋው ስሟ። ንግድ ባንክ ነው ዳሽን ነበር? ዳሽን ባንክ። ዳሽን
አይመስለኝም። አዋሽ ባንክ አይደለም ይሄ ነገር። ቁጥሩ እንኳን አቢሲኒያ ነው የሚባለው። አላውቅም። የኢትዮጵያ ንግድ ባንክ የአቢሲኒያ ይሄን ያክል አይረዝምም። አቢሲኒያ ንገሪ ውስጡን ጠይቂ። ንግድ ባንክ ግን አይደለም 1071 54 52 182 ነው። ንግድ ባንክ አይደለም። ኧረ ንግድ ባንክ አይደለም። 1000 የሚጀምረው እኮ ንግድ ባንክ ነው። ከሆነ ንግድ ባንክ 1000 የሚጀምረው ንግድ ባንክ ነው። 1000 ነው የሚጀምረው። ቤተሰብ 1000 ከሆነ ንግድ ባንክ ነው። ንግድ ባንክ ነው። ፋጡማ አራጋው። እሺ አመሰግናለሁ። በኢትዮጵያ ይኸው እዚህ አከፋፍያቸዋለሁ። እሺ 50 ሺህ ብር ለጥጋቡ ታፈሰ። እኔ አካውንት አሁን እሰጥሻለሁ፣ ታስገቢኛለሽ። ስለዚህ እኔ ጋር የሚገባው 200 ሺህ ብር ነው። ያ 200 ሺህ ብር ደግሞ ቁረጡ ትኬቱን ስትሉ ልክ ትኬቱ ተቆርጦ ትርፉ ብሩ የእሱ ደርሶ መልስ የእሷ መሄጃ ይሆንና ትርፍ ብሩ ወደ እሷ አካውንት ገብቶ ለአንዳንድ ነገር እንዲሆንላት እናደርጋለን። ከዛ ውጭ እንግዲህ እህታችንን ማገዝ የምትፈልጉ ሰዎች ካላችሁ ደግሞ ይኸው አዚዛ እያሰባሰበች ነው፣ ሂዳችሁ አግዟት። እኔ እንግዲህ 200 ሺህ ብር አሰባስቤላታለሁ። ለዚህም ደግሞ ትኬት ስለሚያስፈልጋት አግዣታለሁ። እርዳታ አለብኝ፣ ግን እሷ ስላሳዘነች ነው። አመሰግናለሁ። ሰው ለመርዳት ሰው መሆኑ ብቻ በቂ ነው። ሀበሻ ጎልድን ፎሎ አድርጓት። በጣም ቴንኪዩ፣ እናመሰግናለን። ሀበሻ ጎልድ፣ ገኒ፣ ሩትዬ የኔ ቆንጆ፣ ከዛ ደግሞ ጥጋቡ ታፈሰ፣ በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ፣ ተባረኩ። እናመሰግናለን። እኔም በጣም ነው የማመሰግነው ሳርዬ፣ ሁላችሁንም የኔ ወርቆች፣ የኔ መከታዎች፣ የኔ አለታዎች፣ የኔ ሀሚተኞች። የኔ ሀሚተኞች፣ ሰሞኑን ግን እመጣለሁ በቢላል ልጅ ጉዳይ። የቢላል አይ ፕሮሚስ፣ እኔ ቢላል ለልጁ ቃል ገብቼለታለሁ። እኔ ቃል ገብቻለሁ። ገባሽ? ቁጭ ብዬ ችግር የለም አሰባስ፣ ግን እሱ ቢኖር እሱ ቢሄድ ላይክ እሱ እያለ ቢሆን በጣም ደስ ይለኝ ነበር። እንግዲህ ምንም ታርዬ፣ አሁን ራሱ ልጁ በወባ ታሞበት እያለቀሰ ነው። ቢላል መሄድ አለበት ወደ ሀገር። እንመጣለን፣ የእሷን እንጨርስና። ሰምታችኋል ሁላችሁ የሳሪ ቤተሰቦች። እመጣለሁ። ፋፍዬ አካውንቷን ፕራይቬት አድርገው ነው ልስባት ስል እምቢ አለኝ። አይደለም ዋርኒንግ ላይ ነች ማሬ፣ ተቀጣች። አካውንት ስጠራሽ አይሰማም እንዴ? ወይኔ ወንድሜ ወላሂ አልሰማሁም። እዚህ ጋ የጦፈ ወሬ እየሰማሁኝ እነ ከርፋፊት እና ከርፋፌ ስሜን እኔ ማህደር ጥበቡ ብዬ ከተናገርኩ ዘመን የለኝም። እሜቲቷ ምን ብላለች? ሙኒት ስምሽ ማህደር ጥበቡ ተሾመ ነው። አማራ ትጫወቻለች። እኔ ኢትዮጵያዊ ነኝ። ገገማ ጀለገጋ። አሁንስ እያስጠላች ይመጣች። ወላሂ እንደው ጨዋታዋ ትንሽ ይጥመኝ ነበር። ወከባ እየፈጠረችልን ነበር። ቲክቶክ እንዳይደብረን አድርጋ ነበር። ጀላገገች። ማን ነበር ያልችው? ቆይ ሙኒት ማን ነበር ስምሽ? ማህደር ምን ማለት ነው? ማህደር የኔ ቆንጆ አካውንት ያዥ ማሬ። 10 አግኝቼዋለሁ ዋትሳፕ ላይ። ወላሂ ሰው ሲንጀላገግ ያስጠላል። አማራ ትጫወቻለሽ። እኔ ኢትዮጵያዊ፣ ከፈለግሽ ደግሞ ኢመራቲ ነኝ። ምን ታመጫለሽ? ነገር አትፈልጊኝ። እኔ በጣም ነገር አትያትም። እሱን በቃ እኔ ኢመራቲ ነኝ። እሺ ምን ልታመጭ ነው? በቃ ኢመራቲ ነኝ። ለአማራ ወላ ኦሮሞ ወላ ጉራጌ ወላ ምን ከፈለግሽ ደግሞ አማራ፣ ኦሮሞ፣ ጉራጌ፣ ደቡብ፣ ሌላ ምን አለ ትግሬ፣ ፉል ኢትዮጵያዊ ነኝ። ምን ታመጫለሽ? እንዲ አራት ተፋጭ 45ቱም ነኝ። እስኪ ምን ታመጫለሽ? የቅምቅም አያቴንም ስም ልላክልሽ እንዴ? አይ አሁን ከኢትዮጵያ ወጣሽ 45 ስደርሽ እንዴ? ከዛ በኋላ ደግሞ ኢመራቲ ነኝ። ጌዋኒ ኦመልጎናዊ አይባልም። ስለዚህ ጌዋኒ ነው የምንባለው። ሹትቢ ሹ መቅሎብ ልትድሪኝ ነው። በዚህ እድሜ ልትድሪኝ ከሆነ አህለን ወሳለን። ሙኒት ኢመራቲ ታሜ ስትፈልጊ ደግሞ ነገ ሱዳኒ የመን ይሆንልሻለሁ። እኔ ከእንስሳ ጋር እንኳን መኖር የምችል ሰው ነኝ። እንኳን ሰው ከሆነ ከማንኛውም ሰብሪና
ግጥሙን ልድገምላቸው ላልሰሙት ግጠምላት ላልሰማው ጆሮአቸው ስለ ሙኒት ብላ አንድ ደቂቃ የኔ ወርቅ አንድ ደቂቃ ፎሎ አርጉኝ ጋይስ አካውንቴ ተዘግቷል ፎሎ አርጉኝ ኤምኬ ነኝ ፎሎ አርጉኝ ጋይስ አንድ ደቂቃ የኔ ወድ ሰብሪና ናስገብልኝ አበባ ላኪ ሰብሪና አንድ ሁለት ሙኒት ስብሻለች መቼም አበባ ማህዳ ወደኝ መውደድ አበባ ሲያልቅ ኧረ እኔ ያመልጦኛል እኮ እንዴት ነው ቆይ ወደኋላ ልመልሳት የቱ ጋር ናት ሳብሪን አንድ ቁጥር ይሻላል ሳብሪን አንድ ቁጥር ይሻላል መጣ ሰላም አለይኩም ወአለይኩም ሰላም እንዴት ናቸው? ያው ላልሰማችሁ እንድሰሙ ነው። እንኳን ደህና መጣሽ ሙኒት የኔ ጀግነት ጎዳና ጀግነት ድፍረትን እውቀት የታደልሽው ትዕግስት ማስተዋል ካላህ የተቸርሽው አንደበተ ርቱዕ ሁሉን የታደልሽው ለዛች ለምስኪኗ ለተበደለችው ላልቃሻዋ እህቴ ማዳም ቤት ላለችው በጠራችሽ ጊዜ ፈጥነሽ የምትደርሺው ሙኒቴን ያስተዋይ ዱባይ ላይ ያለሽው ያንቺማ ውለታ እንደምን ይረሳ ያለቀሰን ሁሉ እንባውን አብሳ ስትሰጥ ለገንዘቧ ምንም የማትሳሳ ጉልበቷን ስራዋን ጊዜዋን ለግሳ እኛ ብንሆንም ካዲ ውለታ ቢስ ያንን ጥሩ ስራ በመጥፎ ምን መልስ ለሰው ብላ አይደለም እሷ የምታደርገው ካላህ ልታገኘው ለነገ ስንቋ ነው ለመልካም ስራዋ ይህ አይገባትም ስትሰደብ ማየት ውስጥን ያማል በጣም የማትጨናነቅ ምን አወሩ ብላ አላህ የሰጣትን አካፍላ የምትበላ ሁሉን የምትረዳ ሰው በመሆኑ ብቻ የሷማ ደግነት ድንበር የለዋቻ በፍቅር ከያዟት ፍቅር ይገዛታል በልክ ሲመጡ ማን ይመልሳታል አላየሁም ብላ እሷ መቸካደች ጊዜ ስጡኝና ላስተካክል ባለች ታዲያ በምን ሂሳብ እሷ ትነካለች እሷን የሚወቅሱ ዋሽተው ራሳቸው ለሰዎች ያዘኑ ተቆርቋሪ መስለው መርዛቸውን ሲረጩ ስንቱን አደመጥ ነው አያልፍም መስሏቸው ያልፋል እንደዋዛ አልዋልታ የሚወድ ምቀኛ ቢበዛ እሷ አሸናፊ ናት ሁሌም ሀቅን ይዛ አይዞሽ እንዳልልሽ መቻንቺ ተሸነፍሽ ጠንክሪ እንዳልልሽ መቻንቺ ደከመሽ አንቺ እኮ ብቻሽን የሺ ሰው ግምት ነሽ የበለጠ ቅዋ አርህማኑ ይስጥሽ የሰው መሆን ትርጉም ልኩ ያልገባችሁ በራሳችሁ ሚዛን ሰው ትለካላችሁ በእናንተ መለኪያ ሙኒትን አትለኳት የራሷ መነጽር በቂ ሚዛን አላት የቃላት ስብስብ አንቺን ባይገልጽሽም ልናገር ሞከርኩኝ ሐሳቤን በግጥም ባለሽ አመስጋይነሽ ማትመጻደቂ ለማንም ወሬኛ የማትጨነቂ ባለሽ አመስጋይነሽ ማትመጻደቂ ለማንም ወሬኛ የማትጨነቂ አላህ ይጠብቅሽ ሌላ ምን እላለሁ እኔ ላላህ ብዬ ሁሌ ወድሻለሁ ኸይር ስራሽን አላህ ይቀበልሽ በኸይራ ጀነትም በዱንያ የሚያስመችሽ እኔ ይህንን ነው ሁሌ የምመኝልሽ በክፉ ሲያነሱሽ ሁላችን አንወድም ሁሌም አድናቂሽ ነን ዛሬ ቢሆን ነገም አመሰግናለሁ ፓምፓም እግዚአብሔር ይባርክሽ የኛ ወርቅ በጣም ምርጥዬ ይገባታል ከዚህም በላይ እሞ ቴንኪው ሶ ማች እናታችንን ስላደናነቅሽልን እናመሰግንሻለን ሹክራን ሁል ጊዜ ደስ የሚል የማይሰለች ግጥም ነው ትልኪልኛለሽ የተጻፈውን በጣም አመሰግናለሁ
ልመዱ እስኪ። የሰው ክሬዲት እንደዚህ በቁም እንዳለ እንደዚህ መመሰጋገን ያ ሰው ይበልጥ እንዲበረታታ ስለሚያደርግ ክሬዲት መስጠት ልመዱ። በሉ እሺ፣ ደህና ደሩ። መልካም ጊዜ ይሁንላችሁ። እሺ ሙኒቲ በጣም ነው የምናመሰግነው። ከምር ሁላችሁንም በጣም ነው የምናመሰግነው። ሁላችሁንም በጣም አመሰግናለሁ። አኮራችሁኝ። ሳርዬ፣ ጉባኤዎች ሁላችሁንም እወዳችኋለሁ። ችግር የለም። ጣጣ የለውም። እኛም እናመሰግናለን። በእውነት በጣም ተባረክ የኔ እናት። በእውነት እጅግ ነው የማመሰግነው። ዘልዬ ገብቼ ድምፄ ሰምተሽ በእውነት የበለጠ ነው ያደረግሽው እና በጣም በጣም ነው የማመሰግነው። እናንተ ከኛ በላይ ያልተነገረላችሁ ያልተዘመራችሁ በጣም ጀግና ናችሁ። እኛ ነን ገባሽ ፉን ፉን የምንለው እንጂ ማርያምን እኔ በደረቴ ሳይ 3 ቀን ምናምን በጣም ተሰማኝና እኔ አዙዬ አልገባም አንቺ ጋር በቃ ሳሪ ጋር ሄዳለሁ ብዬ ነው የመጣሁት እና አንቺ አላሳፈርሽኝም። እኔ አለም ሁሌም ታውቂዋለሽ አንቺ ዛሬ አይደለም እና ሁልጊዜ ልቤ ውስጥ ያለች ሴት ነሽ እና በረካ ያደርግሽ። እኔ በጣም ነው የምወዳችሁ ዱባዮች፣ በጣም ነው የምወዳችሁ። ተባረኩ። እኛም በጣም ነው አትጡ፣ አግኙ። በእውነት ሁልጊዜ ግርማ ሞገሳችሁ ከፍ ይበል። በእውነት በጣም ነው የምናመሰግነው። ተባረኩ። በቃ ሰላም እንደሩ ሁላችሁንም እናመሰግናለን። ጋይስ ለሰጣችሁ ሰንዬ በቅድም የልጅቷን እንትን መሲ እንትኗ ምንድነው ፓስፖርቱ አንቺ ጋር አለ ብላኝ ነበረ። ቁጥሬ ላስቀምጥልሽ እንዳለ። እሺ፣ ግን ፓስፖርቷን አላከልኝም። ግን ወንድሟ አላከልሽም? አላከልኝም። መሲ አንቺ ጋር አለ ብላኝ ነበረ። ኖ ፓስፖርቷን ላክልኝ ብዬው ገና አላከልኝም። ወደ እሙዬ ሂድ ስንለው ወደ አንቺ መጣ። አዎ ግድ ነው ፓስፖርቱ ግድ ስለሆነ ነው። እሺ፣ የውጭ ጉዳይ ስለመለከት ወይስ ትጽፊለታለሽ? እሺ፣ እኔ መሲ እሱ ፓስፖርቱ ሰኒ ጋር አለ ስላለች ነው። እሺ በቃ እጽፍለታለሁ። አላከም ቀሪ ዶክሜንቶች ገና ስልክ ቁጥሮቹ ምናምን እየላከ ከዛ አንቺ ስትመጪ እኔን አውራኝ ስትዩ በቃ ወደ እሷ አውራ ሁሉን ነገር ብዬዋለሁ። የላከ መስራት ነው። እሺ አመሰግናለሁ። ጫዎች ሰላም እደሩ። እሺ ቴንክ በጣም ሰላም እሻሚ ዛሬ ወይዬ አላችሁ ጋይስ? ወጣሽ እንዴ? ከቤት ውጭ ወጥቼ እንትን ብሎኝ ነው። እሺ ማለት ሀገራ ያለ ቴንኪዩ። እናመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ አመሰግናለሁኝ። ቴንኪዩ። እግዚአብሔር ይስጣችሁ። ተባረኩ፣ ሁላችሁም ተባረኩ። እንግዲህ ትኬቷን ቆርጠን ሀገር ስትገባ ደግሞ ቪዲዮ ምናምን ትሰራላችኋለች። እሺ ማሮቼ አመሰግናለሁ። ደህና ደሩ። ሳኒ ወይ ትናንት ያልሽው ነገር እንዴት ሆነ? የቱ ነበረ? ወይ ምን አውቄ ድጋሜ በቃ አይ አልደወለም። ማሚ ኢንሳይት ካለበት በኋላ እኮ ምንም የሚፈጠር ነገር የለም። ባይ ማሪ አዲስ ነገር ካላችሁ